እንደሚታወቀው ምስጢር ተዋህዶን በተመለከተ ስንነሳ ሶስት ነገሮችን በመሰረታዊ ሁኔታ እናነሳለን። የመጀመሪያው ቅድመ ተዋህዶ የነበረውን ጉዳይ ነው የምናነሳው። ሁለተኛው በተዋህዶ ጊዜ የተደረገውን ነገርና ከዚያ በኋላ ደግሞ ከተዋህዶ በኋላ የምንናገረውን ነገር እናነሳለን። የተዋህዱ ሁለት አካላትና ሁለት ባህሪያት እንደሆነ ይታወቃሉ። አካለ መለኮትና አካለ ትስብእት ወይም ስጋ። ሁለት ባህሪያት ባህሪ መለኮትና ባህሪ ትስብእት ወይም ባህሪ ስጋ፣ ሁለቱ አካላትና ባህሪያት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተአቅቦ ተዋህደዋል ብለን እንናገራለን። ቅድመ ተዋህዶ አካለ መለኮት ምሉ ረቂቅ የማይዳሰስ የማይጨበጥ ነው። አካለ ስጋ ደግሞ የሚዳሰስ የሚጨበጥ ግዙፍና ውሱን ነው። ባህሪ መለኮት የማይራብ የማይጠማ የባህሪው መገለጫ ማለት ነው። የማይራብ የማይጠማ የማይታመም የማይደክም የማይሞት እና የመሳሰሉትን ነው። ባህሪ ስጋ ደግሞ የሚራብ የሚጠማ የሚታመም የሚሞት ነው። እነዚህ ነው እንግዲህ በተዋህዶ አንድ ሆኑ ብለን የምንናገረው። ከተዋህዶ በፊት ለመለኮት ረቂቅ ነው፣ ምሉ ነው፣ ክቡር ነው፣ ባለጸጋ ነው፣ ንጉስ ነው፣ ዘላለማዊ ንጉስ፣ እንደዚህ ያሉ ነገሮችን አምላክ ነው የሚለውን አንናገርለትም። ምክንያቱም በጥንተ ባህሪው እንደዚህ መሆኑ ስለሚታወቅ ማለት ነው። ለምሳሌ ስለ መለኮት ረቂቅ ሆነ ምሉ ሆነ እንደዚህ ሆነ ብለን የምናገርለት ቀድሞ ግዙፍ ውሱን ሆኖ በኋላ ቢረቅና ምሉ ቢሆን ነበር የምንናገርለት። ስለዚህ ጥንቱን የመለኮት አካልና ባህሪ ቅድም እንዳነሳ ነው አካሉ ረቂቅ ምሉ የማይዳሰስ የማይጨበጥ፣ ባህሪው የማይራብ የማይጠማ የማይሞት የማይደክም የሚለው የታወቀ ነው። የስጋም እንደዚሁ የምንናገርለት ጥንቱን የሆነውን ነው ማለት ነው ቅድመ ተዋህዶ። ስለዚህ ከዚህ በኋላ ግን በተዋህዶ ጊዜ እነዚህ ሁለቱ አካላት አንዱ ያንዱን ገንዘብ አድርጓል፣ አካሉንና ባህሪውን። ይህንንም ቅዱስ ቄርሎስ እንደተናገረው እንቲያሁ ለቃል ኮነ ለስጋ ወንቲያሁ ለስጋ ኮነ ለቃል። የስጋ ገንዘብ የቃል ገንዘብ ሆኗል በተዋህዶ ምክንያት፣ የስጋ ገንዘብ ደግሞ ለቃል ሆኗል ማለት ነው፣ ተአቅቦ እንዳለ ሆኖ። ስለዚህ ተዋህዶ በአካል በባህሪ በግብር አንዱ ሆኖ ተዋህዷል ማለት ነው። እነዚህ አሁን ቅድም ያልናቸው አንዱ ያንዱ ገንዘብ፣ የመለኮት አካል የስጋ አካል፣ የስጋ አካል የመለኮት አካል፣ የመለኮት ባህሪ የስጋ ባህሪ፣ የስጋ ባህሪ ደግሞ የቃል ባህሪ ሆኗል በተዋህዶ ማለት ነው። ስለዚህ በቃልና በስጋ ተዋህዶ ውስጥ 7 ነገሮች አልተደረጉም ይላሉ ሊቃውንት አባቶቻችን። እንደ 7ቱ እና ከዚያም በላይ በሆነ ተዋህዶ ያልሆነ ልዩ ተዋህዶ ነው በስጋና በቃል ዘንድ የተደረገው። እነርሱንም ሲዘረዝሯቸው አንደኛ ተጋውሮ፣ ሁለተኛው ተደምሮ፣ ሶስተኛው ተቃረቦ፣ አራተኛው ተላጽቆ፣ አምስተኛው ውላጤ፣ ስድስተኛው ሚጠት፣ ሰባተኛው ሁሰት ወይም ትድምርት ብለን ልንገልጸው እንችላለን። እንደዚህ ያልሆነ ታቅቦ ያለበት ልዩ ተዋህዶ። ተጋውሮ ማለት ለምሳሌ ሁለት ቤቶች አንድ አካባቢ ቢሰሩ አንድ መንደር ሆኑ ይባላል። ግን ሁለቱ ቤቶች የተለያዩ ናቸው፣ ምንም አይነት ተዋህዶ የላቸውም። ሁለቱ ጉርብትና ማለት ነው። ሁለት ቤት ሰርተው ሁለት ሰዎች ተጎራብተው ይኖራሉ፣ አንድ መንደር መስርተው አንድ መንደር ይባላል እንጂ አንድ መንደር ይባላል እንጂ አንድነት ግን የለውም ማለት ነው፣ አሁን ባነሳ ነው መንገድ። ሁለተኛው ባልና ሚስት አንድ አካል ናቸው በምስጢረ ተክሊል በምስጢረ ቁርባን አንድ ይሆናሉ። ግን ሁለትነታቸው የታወቀ ነገር ነው ማለት ሁለት አካል መሆናቸው ሁልጊዜም ይታያል። ሌላኛው እንደ ልብስና እንደ አካል፣ ለምሳሌ ልብሳችን እንለብሰዋለን ከአካላችን ጋር አንድ ይሆናል። ግን ስናወልቀው ይወልቃል፣ ስንጥለው እንጥላለን፣ ስንለብሰው እንለብሰዋለን። ሌሎቹንም ለምሳሌ ውላጤ እንደ ማየ ቃና፣ የቃና ዘገሊላ ውሃ ተለውጦ ወይን ሆኗል። ወይን እንደሆነ ነው የቀረው፣ በዚያው ተመልሶ ውሃ አልሆነም። በትረ ሙሴን ማየት እንችላለን። ማለት ብእሲተ ሎጥ የሎጥ ሚስት ተለውጣ የጨው ሐውልት ሆናለች። የጨው ሐውልት እንደሆነች ነው የቀረች፣ ተመልሳ ሰው አልሆነችም። እንደዚህ ያለ ተዋህዶ ያልሆነ። ከዚያ ደግሞ ሚጠት መመላለስ የሌለበት፣ ለምሳሌ በትረ ሙሴ በትር ነበረች፣ ከዚያ እባብ ሆነች፣ ተመልሳ በትር ሆናለች። የሙሴ እጅ መጀመሪያ እጅ ነበር፣ በኋላ ለምጽ ሆነ፣ ተመልሶ ድኗል፣ እንደገና ወደ ቀድሞ ህላዌው ተመልሷል። በግብጽ እስራኤላውያንን ከግብጽ ባርነት ነፃ ለማውጣት
ጌታ በሙሴ አማካኝነት ያደረጋቸው ተአምራት አሉ። ለምሳሌ ማየ ግብጽ ተለውጦ ደም ሆኗል። ማየ ግብጽ ተለውጦ ደም ሆኗል፣ ተመልሶ ውሃ ሆኗል። ብርሃነ ግብጽ ጨለማ ሆኗል፣ እንደገና ተመልሶ ወደ ብርሃን ተመልሷል። እነዚህና የመሳሰሉት በወተትና በቡና መካከል በውሃና በማር መካከል ያለው መቀላቀል ጣዕሙንም መልኩንም አካሉንም እንደሚያሳጣው ያይደለ ልዩ ተዋህዶ ነው በስጋና በትስቢት መካከል የተደረገው ተዋህዶ ማለት ነው። ይሄንንም ሊቃውንት አባቶቻችን እንደ ነፍስና እንደ ስጋ አሁን ወደ ተጠየቀው መሰረታዊ ነጥብ ለመምጣት ነው ይሄን እንደ መቅደም ያነሳ ነው። ልክ እንደ ነፍስና እንደ ስጋ ግዙፍ ነው፣ የሚዳሰስ የሚጨበጥ ነው። ነፍስ ግን ረቂቅ ናት፣ የምትዳሰስ የምትጨበጥ አይደለችም። በተዋህዶ ግን ሁለቱ አንድ ሆነዋል። ስለዚህ ሰው አሁን ይሄንንም ቅዱስ ቄርሎስ በምሳሌ ያስረድቶታል። ቀድም ለምንድነው በስጋ ታመመ፣ ሞተ፣ ተቸነከረ ምንለው ሚል ሐሳብ ሲነሳ ነበርና አሁን አንድ ሰው በህይወት እያለ ቢገረፍ የሚያመው ስጋውን ነው ወይስ ነፍሱን ነው ብሎ ቅዱስ ቄርሎስ ይጠይቃል። በህይወት እያለ ቢገረፍ የሚያመው ስጋውን ወይስ ነፍሱን ብሎ ይጠይቃል። አንዳንድ ሰዎች ስጋው ሊሉ ይችላሉ ብለው መልሶ ግን ምንድነው ሲሆን የሚያመጣው ስህተት አንድ ሰው ስጋውን ከሆነ የሚያመው ነፍሱ ከተለየችው በኋላ በርን ሲሆን ሲመታ ሊያመው ይገባ ነበር። ግን ከሞተ በኋላ ስጋውን ብቻ ብንመታው አያመውም። ነፍስን ብቻ ደግሞ መምታት አይቻልም፣ ምክንያቱም ረቂቅ ናት፣ የማትያዝ የማትጨበጥ ስለሆነች ማለት። ስለዚህ ይሄ ሰው ሲመታ የሚያመው ምኑን ነው ከተባለ ሁለቱንም ነው። ብቻዋን ነፍስን መምታት አይችልም፣ ረቂቅ ነው። ነገር ግን በሚዳሰስ በሚጨበጥ በስጋ በኩል ስለተገኘች በተዋህዶ አንድ ስለሆኑ አንዱን ሰው ነው የምንመታው እንጂ ነጥለን ስጋውን ነጥለን ነፍሱን መምታት አንችልም ማለት ነው። በመለኮትና በስጋ መካከል ያለው ተዋህዶ እንደዚህ ሆኖ የሆነው ማለት ነው። ልክ በእሳትና በብረት እሳትን ብቻውን መቀጥቀጥ አይቻልም። ነገር ግን ከብረት ጋር እንዲዋሃድ በማድረግ ብረት የሚቀጠቅጡ ሰዎች ያን የማይዳሰሰውን የማይጨበጠውን እሳትን በብረት እንደሚያገኙት እንደዚሁ የማይዳሰስ የማይጨበጥ የማይታመም የማይሞት አካለ መለኮትና ባህርየ መለኮት በሚዳሰስ በሚጫበጥ በሚሞት በሚታመም ስጋ አማካኝነት በተዋህዶ ያ ነገር እንደደረሰበት እንናገራለን ማለት ነው። ስለዚህ በጠቅላላ ሰለስቱ ምዕትም በሃይማኖተ አበው እንዳነሱት ሐማሚ በትስቢቱ ኢሐማሚ በመለኮቱ በስጋው የታመመ በመለኮቱ ግን የማይታመም መዋቲ በትስቢቱ ኢመዋቲ በመለኮቱ በሰውነቱ የሚሞት በመለኮትና ሕማም የማይስማማ ታስተምራለች። የዚህ ትምህርት መነሻ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ቅዱስ ጴጥሮስ በስጋ ሞተ በመንፈስ ነው ይላል። ታየው ምንድነው ከተባለ በስጋ ሞተ በመንፈስ ግን ሕያው ነው ማለት መዋቲነት የስጋ ባህሪ ነው። መሞት የመለኮት ባህሪ አይደል። በባህሪው ሞት የለበትም መለኮት። ቅድም እንዳነሳ ነው ሞት ያለበት ማን ነው? ስጋ ነው። ስለዚህ መለኮት በባህሪው የማይሞት ስለሆነ ከስጋ ጋር በመዋሃዱ ምክንያት መዋቲነትን ከስጋ ገንዘብ ስላደረገ በስጋ ሞተ ብለን እንናገርለታለን ማለት ነው። ሞትን ገንዘብ ያደረገው በስጋ ምክንያት ነው ለማለት ነው። በዚህ ምክንያት በስጋ ሞተ በመንፈስ ግን ሕያው ነው። ሞተ በስጋ ወሐዮ በመንፈስ ያለው ቅዱስ ጴጥሮስ ከዚህ የተነሳ ነው። ይሄን ስንል ግን በጣም መጠንቀቅ የሚኖርብን ጉዳይ ታመመ የምንለውም ሞተ የምንለውም ተራበ የምንለውም 5000 ሰዎችን ከዚያ በዘባነ ኪሩብ ሲሰለስ ሲቀደስ የሚኖረው የምንለውም ከዚህ በበረት የተኛ የምንለው ያው አንዱ አካል መሆኑ ግን መረሳት የለበትም። ይሄንን የምናስረዳው ምስጢረ ተዋህዶን እንድንረዳው በስጋው በመለኮቱ እያልን እንተነተናለን እንጂ ከተዋህዶ በኋላ ቅዱስ ቄርሎስ እንዳለው እስመ ተዋህዶ አይተታ ለምንታዌ ተዋህዶ ሁለትነትን ስላጠፋ ተራበ የምንለው ያው አንዱን አካል ነው። ነገራችን ላይ ተጠማ የምንለው ያን አንዱ አካል ነው። ይሄን ቅዱስ ጎርጎርዮስ በሃይማኖተ አበው እንዳነሳው ማለት ነው። ወሶበሪኮ ለዝንቱ ወልደ እግዚአብሔር አብ ስለ ወልድ የተናገረውን ቅዱስ ጎርጎርዮስ አንስቶ ሲናገር ወሶበሪኮ ለዝንቱ ወልደ እንዘ ይርህብ ወይጸምዕ ይሄንን ልጅን ማለት ነው ክርስቶስን ሲራብ ሲጠማ ሲቸነከር ሲታመም ሲሞት ሲደክም ሲያንቀላፋ ብትመለከተው ኢትበል ስጋ ባይቲቱ ስጋ ብቻ ነው አትበል፣ መለኮትም ነው፣ አንድ አካል ነው ማለት ነው። አካለ ስጋና አካለ መለኮት ባህርየ ስጋና ባህርየ መለኮት በተዋህዶ አንድ ስለሆኑ። ሁለተኛው ደግሞ ወሶበሪኮ ለዝንቱ ወልደ እንዘ ይገብር ተአምራተ ድዊ ሲፈውስ ጋኔን ሲያወጣ በደረቅ ግንባር ላይ አይን ሲፈጥር አይን በሚያጠፋው ጭቃ አይን ሲያበራ ስትመለከተው ደግሞ ኢትበል መለኮት ባይቲቱ መለኮት ብቻ ነው አትበል፣ ስጋም ነው። ስግው ቃል ነው ይሄን ያደረገው ማለት ነው። ስለዚህ ምን ማለት ነው? የተራበው እሱ ነው ራሱ አንዱ አካል፣
5000 ሰዎችን የሚያጠገበው እሱ ነው። የተጠማውም እሱ ነው። ውቅያኖስን በእጁ የሚሰፍረው ደግሞ ፍጥረታትን አጠጥቶ የሚያረካው ደግሞ እርሱ ነው። በዘባነ ኪሩብ የተቀመጠው እርሱ ነው። እዚህ በበረት የተኛው እርሱ ነው። በዘባነ ኪሩብ ተቀምጦ የሚሰለስ የሚቀደሰው እርሱ ነው። እርቃኑን የተሰቀለው እርሱ ነው። ከአብና ከመንፈስ ቅዱስ ጋር ምስጋና የሚገባው እርሱ ነው። ከዚህ ደግሞ በአህያ ላይ የተቀመጠው እርሱ ነው። በሰማያት የሚመሰገን እርሱ ነው። ስኩብ በውስተ መቃብር የሆነው ደግሞ እርሱ ነው። በዓለም የመላው እርሱ ነው። እንደዚሁ ደግሞ ተወስኖ በማይጸነ ማርያም በአጭር ቁመት በጠባብ ደረት ተወስኖ ደግሞ የመጣው እርሱ ራሱ ነው። አንዱ አካል ነው ይሄ ሁሉ የሆነው። በስጋው በመለኮቱ የምንለው ስጋ የመለኮት የስጋን ባህሪ በማድረጉ ምክንያት የሆነውን ነገር ለመግለጽ ነው እንጂ የሞተውም ሙታንን የሚያስነሳውም የተቸነከረውም የተራበውም ያጠገበውም ምሉኡም ውሱኑም ረቂቁም ግዙፉም ቀዳማዊውም ያው አንዱ አካል መሆኑን ለማስረዳት የሚነገር ትምህርት ነው ለማለት ነው። እግዚአብሔር ይስጥልኝ።